ሰላም ጤና ይስጥልኝ የተከበራችሁ የቀን ዜና ነው። በዚህ ቻናላችን ቀን መረጃዎችን ወደ እናንተ የምናደርስበት የዜና ቻናል ነው። ቻናላችን አዲስ ስለሆነ ሰብስክራይብ እንድታደርጉ እያልን ወደ ዕለቱ መረጃዎች አልፋለሁ። ሮበርት ፕሪቮስት አዲሱ የካቶሊክ ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ ማለት። ሮበርት ፕሪቮስት አዲሱ የካቶሊክ ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ ማን ናቸው? ትናንት ከሰዓት በቫቲካን ቅዱስ ጴጥሮስ አደባባይ የተሰባሰበው ሕዝብ የተመረጡትን አዲስ ሊቀ ጳጳስ ማን መሆናቸውን በይፋ ከመነገሩ በፊት ረጅም ሕይወት ለጳጳሳችን እያለ ድምጹን ጮክ አድርጎ ደስታውን ሲገልጽ የ69 ዓመቱ ሮበርት ፕሪቮስት 267ኛ ሊቀ ጳጳስ ሆነው ሲሾሙ መጠሪያቸውም ሊዮ 14ኛ እንደሚሆን ተነግሯል። ምንም እንኳን አብዛኛው የአገልግሎት ዘመናቸውን ያሳለፉት በላቲን አሜሪካ ቢሆንም የሮማ ካቶሊክ ቤተክርስቲያን ለመጀመሪያ ጊዜ አሜሪካዊ ሊቀ ጳጳስ መሾሟ ነው። ሊቀ ጳጳስ ሊዮ 14ኛ ጵጵስናቸውን ከመቀበላቸው በፊት በፔሩ በሚሽነርነት ለረጅም ዓመታት አገልግለዋል። በ1955 በስፔናዊ እናታቸውና የፈረንሳይና የጣሊያን ደም ካላቸው አባታቸው በቺካጎ የተወለዱት ፕሪቮስት በ1982 ቅስናቸውን ተቀብለዋል። ከ3 ዓመት በኋላ ወደ ፔሩ ቢያመሩም ወደ አሜሪካ ለተለያዩ አገልግሎቶች ይመላለሱ ነበር። የፔሩ ዜግነት ያላቸው ፕሪቮስት ከተገለሉ ማህበረሰብ አባላት ጋር በመስራት እንዲሁም ልዩነቶችን ለማጥበብ በመጣር ይታወቃሉ። በሰሜናዊ ምዕራብ ፔሩ የአንድ ቤተክርስቲያን መጋቢ በመሆን ለ10 ዓመት ያክል ያገለገሉት ፕሪቮስት በካቶሊክ ሴሚናሪ ውስጥ በመምህርነትም ሰርተዋል። ሊዮ 14ኛ ሊቀ ጳጳስ ሆነው ከተሾሙ በኋላ በተናገሩት የመጀመሪያ ንግግር በሞት ለተለዩት ሊቀ ጳጳስ ፍራንሲስ ያላቸውን ፍቅር ገልጸዋል። አሁን ድረስ ደካማውን ነገር በብርታት የተሞላውን የሊቀ ጳጳስ ፍራንሲስ ድምጽ ሲባርከን ይሰማናል ብለዋል። በጋራ ከእግዚአብሔር ጋር እጅ ለእጅ ተያይዘን ሁላችንም ወደ ተሻለ ነገር እንሻገር ሲሉ በቅዱስ ጴጥሮስ አደባባይ ተሰባስበው ደስታውን ለሚገልጸው ሕዝብ ንግግር አድርገዋል። በፔሩ በሚሽነሪነት አገልግሎት ላይ ሳሉ ሊቀ ጳጳስ ፍራንሲስ በፔሩ ቺክላዮ ጳጳስ አድርገው ሾመዋቸዋል። በምርጫው ላይ በተሳተፉት ካርዲናሎች ዘንድ በላቲን አሜሪካ ጳጳሳትን በመምረጥ እና በመሾም ቁልፍ ሚና ያላቸው የጳጳሳት አለቃ ሆነው በማገልገላቸው በሚገባ ይታወቃሉ። ሊቀ ጳጳስ ፍራንሲስ እንደ አውሮፓውያኑ አቆጣጠር በ2023 ኤጲስቆጶስ አድርገው ከሾሟቸው ከጥቂት ጊዜ በኋላ ካርዲናል አድርገው ሾመዋቸዋል። የሊቀ ጳጳስ ሊዮ አመለካከቶች በካቶሊክ ቤተክርስቲያን ውስጥ ሊቀ ጳጳስ ፍራንሲስ ጀምረዋቸው የነበሩትን ለውጦች ያስቀጥላሉ ተብሎ በበርካቶች ዘንድ ይታመናል። ፕሪቮስት ስደተኞችን፣ ድሆችን እንዲሁም አካባቢን በተመለከተ የሊቀ ጳጳስ ፍራንሲስን እምነት ይጋራሉ። ካርዲናል በነበሩበት ወቅት የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስን አቋም ያለምንም ማወላወል ከመሞገት ወደ ኋላ አላሉም ነበር። የትራምፕ አስተዳደር ሰነድ አልባ ስደተኞችን ወደ ኤል ሳልቫዶር ሲያጓጉዝ ተችተው አቋማቸውን በጽሑፍ ያጋሩ ሲሆን ቫንስ በፎክስ ኒውስ ላይ ቀርቦ የሰጠውን ቃለ ምልልስ እንዲሁ አብጠልጥለው ተችተዋል። ጄዲ ቫንስ ተሳስቷል፣ ኢየሱስ ለሌሎች ያለንን ፍቅር ደረጃውን እንድናወጣለት አልጠየቀም ብለዋል በጽሑፋቸው። ሮበርት ፕሪቮስት ምንም እንኳን አሜሪካዊ ቢሆኑም እንዲሁም በካቶሊክ ቤተክርስቲያን ውስጥ ያለውን መከፋፈል በሚገባ የሚያውቁ ቢሆኑም ቤተክርስቲያኒቷን ወደ አንድ ያመጣሉ ተብሎ ተስፋ ተጥሎባቸዋል። በላቲን አሜሪካ ረጅም ዓመት ማሳለፋቸውን በመጥቀስ ብዙዎች ከአርጀንቲና የተገኙ ሊቀ ጳጳስ የጀመሯቸውን ስራዎች ያስቀጥላሉ ይላል። ቫቲካን ፕሪቮስት ለረጅም ዓመት በላቲን አሜሪካ ማገልገላቸውን በማስታወስ ከሊቀ ጳጳስ ፍራንሲስ በመቀጠል ሁለተኛ ላቲን አሜሪካዊ ሊቀ ጳጳስ ስትል ጠርታቸዋለች። በፔሩ በነበሩበት ወቅት ከጾታዊ ጥቃት ጋር በተያያዘ ስማቸው የተነሳ ቢሆንም ያገለገሉባቸው ቤተ እምነቶች እና አብረዋቸው የሰሩ አባቶች ምንም አይነት ተሳትፎ የላቸውም ሲሉ ተከላክለውላቸዋል። አዲሱ ሊቀ ጳጳስ በተመሳሳይ ጾታ ግንኙነት ላይ ያላቸው አቋም ግልጽ አይደለም። ነገር ግን ወግ አጥባቂ የሆኑ ካርዲናሎች ሳይቀሩ ከሊቀ ጳጳስ ፍራንሲስ የለዘበ አቋም እንደሚኖራቸው ያምናሉ። ሊዮ 14ኛ ሊቀ ጳጳስ ፍራንሲስ የተመሳሳይ ጾታ አፍቃሪ ጥንዶችን መባረክ በሚመለከት መመሪያ ሲያስተላልፉ ምንም እንኳን ጳጳሳት ውሳኔውን እንደሚያገለግሉበት አገር ባህል እና ወደ እንዲተረጉሙ ቢገልጹም ድጋፋቸውን ገልጸዋል። ባለፈው ዓመት ስለ አየር ንብረት ለውጥ በተናገሩበት ወቅት ያኔው ካርዲናል ፕሪቮስት ከቃል ወደ ተግባር የምንሸጋገርበት ጊዜ አሁን ነው ብለው ነበር። የሰው ልጅ ከአካባቢው ጋር የተናበበ ግንኙነት መመስረት እንዳለበት ያስተምራሉ። በቫቲካን የኤሌክትሪክ መኪናዎች ጥቅም ላይ እንዲውሉ እንዲሁም ከፀሐይ ብርሃን የሚገኝ ኃይል ስለመጠቀምን በመስበክ ይታወቃሉ። ሊቀ ጳጳስ ሊዮ 14ኛ ፍራንሲስ ሴቶችን ወደ ጵጵስናው እንዲመጡ ለመጀመሪያ ጊዜ ውሳኔ ሲያስተላልፉ ድጋፋቸውን ገልጸዋል።